ውዷ ዛሬ የትኛው ምግብ ቤት ላይ የማይሸጥ ወጥ ነው የሰራሁልሽ። እንኳን አደረሳችሁ ለሐምሌ አቦ። ዛሬ ስራ ቦታ ነው ማሳልፈው በዓልን። ወደ እንግዲህ እሁድ አይደል በዓሉ፣ ቅዳሜ ማታ ነው የመጣሁትኝ ወደዚህ። በማግስቱ በዓል ነበረ። እንግዲህ አዳሪ ነበርኩኝ። በበዓል አዳሪ መሆን እንዴት እንደሚያስጠላ በቃ በአንድ ፊቱ በስራ ቦታ ማሳለፍ በጣም ነው የሚከብደው እውነት ለመናገር በቃ ማለት ቤት ማሳለፍ እና ስራ ቦታ ማሳለፍ በጣም ይደብራል፣ በተግባር ሲታይ በተለይ ማለት ነው። እና እዚህ እንግዲህ ተነስቼ ሁላችሁ እንግዲህ እየቀረጽኩላችሁ ነው ቭሎግ እንዴት እንደሚመስል እና ገብቼ ደግሞ እንግዲህ ስራዬን እሰራለሁ ብዬ ነው ያሰብኩትኝ። ግን እንዳሰብኩት ሳይሆን ፈጣሪ እንዳለው ሆኗል። በዓሉ እሑድ ቀን ስለሆነ ማታ ያመጣሁትን ዳቦ ባት ቸኮሌት ነበረኝ፣ እሱን ቀብቼ በላው። እውነት ለመናገር ቸኮሌት አልመክርም። እኔ ራሱ የጣፋጭ አፍቃሪ ነኝ። በምን ለማቆም እንደምችል አላውቅም። የጤና ባለሙያ ሁኜ ጣፋጭ ላይ ያለኝ ግንኙነት በጣም እጅግ ማለት ነው። በቃ በጣም ፍቅሩ ይለያል እና ለመተው ራሱ በጣም ከበደኝ። ያላደረግኩት ጥረት የለም። ከዚህ በኋላ ማቆም አለብኝ። አንዴ ከበላው ደግሞ ጭራሽ ነው የማይረበኝና ያው ስለሚዘጋ እሱ ነበረኝ ቸኮሌትኝ። እሱን ዳቦ ያመጣሁት ማዳሜ ማታ ካፌ መብላት አንችልም፣ ዝግ ነው፣ እሑድ ስለሆነ ዝግ ነውና ብቻ ቁርሴን በላውላችኋለሁ። ከዛ ውዬ ቤት ስሄድ እንግዲህ የራሴ በቃ ሰራለሁ ምናምን ብዬ በቃ ድብር ብሎ የነበረ እንግዲህ ሰላምም እንጀራ ስጋግርና አይመጅም ብቻ እና ሰራለሁ ብዬ ከዛ ያልጠበቅኩት ነገር ታደዩላችሁ በራሱ ስልክ ነው የቀረጸውና ጥራቱ እዚህ ጋር ብዙም አይደለም፣ ግን ታደይ ነበረ ሰርቶ የጠበቀኝ። የሚገርም ምግብ ነበር የሰራው የኔ ውድ ባል። እውነት በጣም ነው ደስ ያለኝ። እውነት በቃ እንደዚህ ደክሟችሁ ውላችሁ አድራችሁ ተመእታችሁ ገብታችሁ እንደዚህ ተሰርቶ መጠበቅ ያለው ደስታ እግዚአብሔርን በጣም ነው የሚለየው። እና ታዴ ስጋ ቤት ሄዶ ገዝቶ ሰርቶልኝ ነው የጠበቀኝ። እኔ ሂጄ ሰራለሁ ስል ሰርቶ ጠበቀኝ እላችኋለሁኝ። እና በዓሉን በጣም አሪፍ አሳለፍን፣ ምክንያቱም ጊዜም አይኖረኝም ነበረ። ከዛ ሰራው ስል ማማ ደግሞ ሰላም ጋር ስለምትሆን ትንሽ ይከብዳል። ከልጅ ጋር እንጀራ መጋገር ወጥም እንደዚህ ማድረግ ብቻ በዓል ሲሆን ደግሞ ትንሽ ይከብዳል እና ታዴ ሰላምንም ጭምር እኔንም ጭምር አግዞናል እና በጣም ነው ደስ ያለኝ። በተለይ በበዓል እንደዚህ ሰርቶ ሲጠብቀኝ የተሰማኝ ደስታ የኔ ውድ ባል እውነት በጣም ነው ማመሰግነው። አመስግኑልኝ ውዶችዬ። በዓል እንዴት ነው እናንተ ጋር ያላችሁ? አገር ውስጥ ያላችሁ እንኳን ለሐምሌ አቦ አደረሰን አደረሳችሁኝ። በዓሉ እንግዲህ አሪፍ እንዳሳለፋችሁ ተስፋ አረጋለሁ። በውጭ ሀገር ያላችሁ ደግሞ እግዚአብሔር ለሀገራችሁ ያብቃችሁ። በዓልን አገር ቤት የምታሳልፉ ያድርጋችሁ። እኔ እንደ እውነት ለትንሽ ደቂቃ ነው የደበረኝ። እናንተን ደግሞ ሳስብ ምን ያክል ይደብራችሁ እንደሚችሉ ውጭ ሆናችሁ በዓልን ማሳለፍ በጣም ከባድ ነው እና እግዚአብሔር ከእናንተ ጋር ይሁን። እናንተም ደግሞ ነገ ደግሞ ሌላ ቀን ነው አገራችሁ ታከብሩ፣ ያሰባችሁ ተሳክቶላችሁ የምትኖሩ ያድርጋችሁ። በጥቂቱም ስላየሁት ማለት ከማማ ጋር እንዴት ስታዝገው እንደነበረ ማማ እንግዲህ ለማውራት በጣም እየጣረች ነው እና ምንድን ነው ዳቦ ነው የምትፈልጊው ነው? ዳቦ ነው የምትፈልጊው? ምንድን ነው የምትፈልጊው? ረፊ በእምነት አሁን ለእናቷ ወጥ ትሰራለች፣ ስጋ ትሰራለች በእምነት። አንቺ ግን ትኝት ነው በቃ። ምንድን በእምነት እንጥራት ጓደኛሽን? እሺ በእምነት እንጥራት ወይ ጓደኛሽን? እሺ እንግዲህ ማማ እንደዚህ ያደረገች እያጫወተችው ነው እና ከስራ ቦታ ነው ያው ቤት ገብቼ ስለማይመቸኝ ብዬ ስላሰብኩ ጸጉሬን ታጥቤ ይዛ ነው የመጣሁት። ምንም ማድረጋችን በፍሪዝ አድርጌው ነው የሚሄደውኝ። ምንም በዓል ነው እንግዲህ ለመሰራትም ለምንም ጊዜ የለም። እንግዲህ ሩጫ ነው ሁሌ እንደሮጥን ነው እና ቢያንስ ጸጉሬን ታጥቤ ፍሪዝ ላድርገው ብዬ አስቤ ፍሪዝ አድርጌ ነው የሚሄደው ቤት። ማን ነው እሱ? ምን አለ? ከዛስ እንዳመጪ ከዛስ
ከዛስ ማን ነው እንደዛ ያለው? እኮ ልስራበት። አሁን ስጋውን በላው አሁን ታዴ ከማማ ጋር የነበረው ሰላም እንጀራ እየጋገረች ስለሆነች ነው እኔ ጋር የሆነችው እያለ ነበር። እና ታዴ እኔ በቃ ምክንያቱም እሳት ላይ ያለው ያለችው እና ብትበላስ ምናምን በተለይ ክሰል በጣም ነው የምፈራው። እውነት ሌላው እንደውም ይሻለኛል። ዌልካም ማይ ቢዩቲፉል ዋይፍ ብሎ እንዴት ነበር? ኧረ ደግሞ ደፍቶብሻል። ኢትስ አሜዚንግ በጣም ውዷ። ዛሬ ሰርፕራይዝ አለኝ። እስኪ የኔ ቆንጆ ሚስት ሰርፕራይዝ ነው። ድካም ነው ማረኝ። በጣም ይደክማል። ባሱ ስሜ እንጂ መኪና ገዝቼ ልገላግልሽ እንዴ? የቤት መኪና ልገላግልሽ። እግረኛ ሚስት እንድትኖረኝ አልፈልግም። እንገዛለን። እኔ ነኝ የምገዛልሽ ነው የምልሽ። አንቺም ትገዣለሽ፣ እኔም እገዛልሻለሁ። ካሁን በኋላ ያዝብሽ። እሺ በእግር ምናምን ተሰልፈሽ ምናምን ባስ ላይ እየተጋፋሽ አንቺን የመሰለ ሴት አይቻልም። ዛሬ ሰርፕራይዝ አለኝ። እሺ ውዴ። ምንድነው ሰርፕራይዝ? ምንድነው ሰርፕራይዝ? ኢትስ አሜዚንግ። ትጠብቂኝ። Come on, boss. Here is boss. ውዷ ባለቤቴ ዛሬ የትኛው ምግብ ቤት ላይ የማይሸጥ ወጥ ነው የሰራሁልሽ። ታውቂያለሽ? ትናንትና ዋልሽ አይደል? አደርሽ። ዛሬ በዓል ነው፣ ጾም ተፈታ። ስለዚህ ስጋ ሰርቼ መጠበቅ ግዴታዬ ነው። ቆንጆ ነው ወይ? መጀመሪያ በልተሽ ደግሞ መጀመሪያ ስቀምሾ ነው። እሺ እናት እየበላሽ ወይ በጣም ቆንጆ እንደሆነ ገና ከሆነ መልኩ ስታዩ እንዴ ነው? በጣም አሜዚንግ ነው። በጣም ነው የሚለየው። ያ መጀመሪያ ተቀምሾና ደግሞ እንግዲህ እናያለን። ለበዓል ወጥ የሰራው አቶ ታደሰ ነው ሼፉ፣ ኢትዮጵያዊ ሼፍ። ሽታው ራሱ የምር በጣም ቆንጆ ነው። ይጣፍጣል። ድገምሽ። አይ እኔ ላስደግምሽ እንጂ እንጆ ሼፍ ታድግ ተማላ ማረኝ ማተቻርክ ማተጅ በስመ አብ እንዴት እንደሚጥም በጣም ነው የሚጥመው። አንተ ተቻልኩ ጎበዝ ነው። ስጋውን አስከትፈን ነው ስጋ ቤት ለምን ባስከተፍ ቤት ሲከተፍ ነው ቆንጆ። አሁን ስራው ለሽ ማለት ወይ በስመ አብ በጣም ቀለል እንደገና መስራት ትንሽ አድካሚ ነው ማለት ነው። ገላግለኸኛል እኮ ማርያም። ይሄው ግብት ብልት ውሏልሽ ነበር ስራ ለይት ወለቴ ተነሳ 7 ሰዓት ጠዋት በቃ ጠዋት ደግሞ 1 ሰዓት ላይ ወጣ። 7 ሰዓት ላይ ተነሳላችሁ ትሰራላችሁ? 7 ሰዓት ላይ መጣ ተነሳ። ጀግና ሚስት እኮ ነው ያለኝ ማለት ኑሮን ለማሸነፍ አለኝ 7 ሰዓት ተነስተሽ ትሰሪያለሽ። የሚገርም ነው ማለት ግዴታ ነው። ይገርማል። የእናንተ ስራ በጣም ይገርማል። እንጀራው ደግሞ ምርጥ ሆኗል። ሰላም ቆንጆ አድርጋ ላይ ጋገረችው። ቆንጆ እንጀራ ነው። ምርጥ እንጀራ ነው። ወጡም እንጀራውም ሲያምር ግን በነገራችን እንግዲህ ደግሞ ሕክምና ምሳ ከክፍያው በላይ የሰውን ህይወት ሰርቭ ማድረግ እሱ ፕሮድ ያደርጋል፣ ያኮራል። ማርያም ዋናው ጤና ነው። ስለዚህ የሰው ልጅ ማገልገል ከእንቅልፍሽ ተነስተሽ ምናምን መስራት የህክምና ባለሙያዎች በዚሁ አጋጣሚ በጣም ትልቅ ክብር አለኝ። በነገራችን ለመምህርና ለህክምና ባለሙያ በጣም የተለየ ክብር ነው ያለኝ። እንደውም የተሻለ ክፍያ ሊከፈላቸው የሚገባው መምህርና የህክምና ባለሙያ ነው የሚል እምነት አለኝ። ማርያም በጣም ይገርመኛል። ስራቸው የነሱ በጣም ከባድ ነው። በቃ አሪያለሽ ነው የሆነ ህክምና ውስጥ መግባት ውስጥሽ ነበር ፍላጎትሽ ዶክተር ነበር ማለት ነው።
በዓለኛ እንደዚህ ያሳልፈን። እናንተስ እንዴት እንዳሳለፋችሁ ኮሜንት ላይ ጻፉልኝ።